አፈር ብላ ይሄ ዝናን ሚድ ዱቄታ ባንድ አርቲስት ተንበቅብቆ እርግጠኛ ሆኜ የምነግራችሁ ሚሞት ይሞታል እንጂ የጀመርነው አይቆምም። እርግጠኛ ሆኜ የምነግራችሁ ሚሞት ይሞታል እንጂ የጀመርነው አይቆምም። ላይቆም ነገር ማለፍ የማይገባቸውን ሰዎች መስዋዕት እንዲከፍሉ ባናደርግ ጥሩ ነው የሚሆነው። አሁንም ደግሞ በርቀት እንትና ተነስ እንትና ተቀመጥ የሚሉ ሰዎች አሉ። ለነሱ ያለኝ ምክር በርቀት ተነስና ተቀመጥ ድል አመጣ አያውቅም፣ ወደፊትም ድል አያመጣም። ኑና ግንባር ቀደም ሆናችሁ እየሞታችሁ ታገሉ እንጂ እናንተ እዛ ማዶ ተቀምጣችሁ ተነስና ዝጋ ተነስና ግደል ብላችሁ በማግስቱ ደግሞ 8 ሰው ሞተ የሚል ሪፖርት ለማቅረብ ድል አታመጡ። ይሄ ስርዓት ነው ያልተመቸን የሚል የትኛውም ኃይል የውጊያ መድረኩ እዚህ ስለሆነ እዚህ መጥቶ የሚያሰልፈው ኃይል ፊት ለፊት ሆኖ ራሱ ዋጋ እየከፈለ ትግሉን ማካሄድ ይችላል የሚያዋጣው ከሆነ። በርቀት ግን አያምርም። ፋሽኑ አልፏል። መቼም አታሸንፉም፣ አይጠቅምም። ለዚህ ነው ከዚህ ቀደምም በስደት ከሀገር በመውጣት የሚደረግ ትግል ለድል አያበቃም፣ እዚህ ሆነን ከውስጥ መታገል አለብን የሚል አቋም የተያዘው ማሸነፍ በዚያ መንገድ ስለማይመጣም። ባንድ አርቲስት ተንበቅብቋል። አንድ ዘፈን ተዘፈነ ብሎ ይሄውላ መሬት ሲዋጥጥ የሚውል ዝምባም መንግስት ነው ያለ። ወሸላ እኛ ጀግናንን ዓለምን ያስደመምነን ማንም አይነት ለካለም ስትል የነበርክ በአንድ ዘፈን ሽንት በሽንት ሆነ የመጣ ስትንበጫበጭ ዋልክ። ስትንበጫበጭ በጭባጭ ማፈሪያ ናቸው። ይሄው አንድ ዘፈን ነው አይደል? ይሄ ሁላ ትርምስ፣ ይሄ ሁላ የኦሮሞ ኮንሰርት ምናምን ስታዘጋጅ ብትውል ምን ታመጣል? እናውቃለን እንደማትወዱ ኢትዮጵያን። አብዛኛው የኦሮሞ አርቲስት ኢትዮጵያን የሚወድ አይደለም። በጣም ጥቂቶች ናቸው የኦሮሞ አርቲስት ስለ ኢትዮጵያን የሚወዱ፣ በጣም ጥቂት። ሌላው ዘረኛ እካክ ነው። ማንም ያውቃቸዋል። ማንም ነው የሚያውቃቸው። አዲስ ነገር የለም። ይሄ ሽንታም መንግስት ነው። እውነቱን ልንገርህ፣ በጭባጫ። ቆይ ሞጣ፣ አንተ አሁን ኢትዮጵያዊ ነህ አይደል? ኢትዮጵያዊነት ማለት ምን ማለት ነው? የሞተ ነው ኢትዮጵያዊነት ማለት። ውዳቂ ህዝብ ነው እያልኩ ትራሽ ህዝብ ነው። 130 ሚሊዮን ዝም ብለን በቅርጫት ተሸክመን ወደ ኬንያ መድፋት ነው ያለብን። አይጠቅመንም። ቤተክርስቲያን፣ መስጊድ፣ ምናምን ቸርች ስትለው ነው የሚሯሯጥ። ለቴክኖሎጂ የማይሯሯጥ ህዝብ ነው። ጾም መጣ ስትለው 6 ኪሎ ስጋ ገብቶ በልቶ የሚገባ፣ ተገደፈ ስትለው ደግሞ የ1 ሚሊዮን ብር ደግሞ በሬ ገዛ። ይሄ ውዳቂ ነው፣ የትም አይደርስም። ኢትዮጵያ ወደቀ ሀገር ነው። ምንም ችግር የለም። አሁን ላኩልህ በቃ 150 ሺህ ብር። እሺ አንተ ፍጥጥ ብለህ ተኛለህ። ምን ብዬልህ ታለ ያ ተረጋግናቴ ማለት ነው። ሌላ ወሬ አታወራባ ለባ ትበጠረቃለህ እንደዚህ ቁጭ ብለህ። ሄሎ አሁን እኮ ጸሎት አድርጌ ገና ቁጭ ከማለቴ ነው የደወላችሁት። በእውነት ምን ያክል ጌታ እንደሚወዳችሁ ምንም ጥርጥር የለውም። እንደሚወዳችሁ ይሄው እኔ ራሴ ምስክር ነኝ። ፍጹም ምስክር ነኝ እኔ። አሁን ለማንኛውም በኋላ ከ11 ሰዓት ጀምሮ ጸሎት ስለማደርግ እዛኛው ገስታውስ ውስጥ ስለምጸልይላችሁ ቶሎ ብላችሁ 150 ሺህ ብር ላኩለት። አሁን ልጄን እልከዋለሁ። እሺ ኦኬ። ምንም ችግር የለውም። እናንተ ጌታ እንደሚወዳችሁ 100% እርግጠኛ ነኝ። አሁን ደግሞ ጸሎት አደርግላችኋለሁ። ይሄ እርኩስ መንፈሳችሁ ገንዘብ እንዳትይዙ የሚያደርጋችሁ ምናምን ከ30 ደቂቃ በኋላ ጉዱ ይፈላል። አንበረክከዋለሁ። ጨርሻለሁ። በቃ ልጁን አሁን እልክላችኋለሁ። ቶሎ ብላችሁ ብሩን አስገቡለት። ልክሱ ብሩን እንደገባለት ለኔ ሲነግረኝ ቀጥታ ገብቼ ገዝታው ውስጥ ጸሎት አደርግላችኋለሁ። ከ40 ደቂቃ በኋላ እኔ አይደለሁም ደውለው እናንተ ደውላችሁ ፍጹም ምስክርነት ተሰጣላችሁ። አመሰግናለሁ። ምንም ችግር የለም። አሁን ላኩልህ በቃ 150 ሺህ ብር። እሺ ቻው። እንዴ አንተ ፍጥጥ ብለህ ተኛለህ። ምን ብዬልህ ታለ
በእናቴ ሌላ ወሬ አታወራባ ሌባ ትበጠረቃለህ እንደዚህ ቁጭ ብለህ በጥራቃ ከማን ጋር እንደምታወራው ነው አቋል ከማን ጋር ነው እንዴ ከማን ጋር ነው ከነብይ ጋር ነው እያወራ ያለው ከማን ጋር ዛሬ ፍጹም ደስታ ለነገሩ ለአንተ ለምን አብራራረ በልጫሞን ተረግና ተልጅ ማን አንተ ዛሬ ይሄን ጫማ በመንካትህ የነብይ ጫማ በመንካትህ ዛሬ ፍጹም ደስተኛ ቀኑ ሙሉ አዳር ሁላ ሰላም ነው የሚሆነው ይሄ ጫማ በመንካት እሱ ብቻ ሲሆን ህልም ራሱ መጥተው በከለር ነው ዛሬ ግርማል አንተ ማን ነህ አንተ ነብይ ጠቢው ይባላል ነብይ ጠቢው yes ምንም thank you ነብይ ጠቢው yes ነብይ ጠቢው ወዬ ልምፋ ቆሻሻ አታ ማን ነው አንተ ለቦች አናውቅም ይሄ ህዝብ ምንም አያውቅም ብለህ የምትበሉት ተሰማ ለማንኛውም አሁን እኔ ማታ መጥቼ በመንፈስ ጎበኛለሁ ማን ነው የምትጎበኘው አንተ አይደለም እኮ የምትወሩ አንተ እየወራ መስሎናል አንተ እኮ አይደለም ላይ ያለው መንፈስ ነው አሁን ይህን ሰምቼ ፔንቴ ብገባ እግዚአብሔርስ እንደው ቦምባ አይወረውርም አዳምጠው እስኪ ደንቆሮ አለሌ ሸርሙጣዎች አፈር ብላ ይሄ ዝናን የሚድን ዱቄታ እንዲህ አይነት ጅላጅል ደንቆሮ አሁን የአማራ ቄስ ነው አፈር ብላ ይሄ እኮ ነው ሀገሪቷን ይዟት የጠፋው የአማራን ገበሬ በመሃይምነት በበሬ 3000 ዓመት እንዲያርስ ያደረገው ኦርቶዶክስ ያለው እከካም ነው አፈር ብላና እንዴ ገረዳ አማራ ይጫወቱበት ጎበዝ አራሻር አርገው ሰው ይስማው መስኪ ልታገባ ተብሎ ሰርጉ ተሰርዞ ምናምን ነገር ሰምቻለሁና እርግጥ በጣም ስለምንቀራረብ እኔም ተቀየመሽ ነበር ሰርግ ኖሮ ሳጣቂ ባንዱም ለማጀብ ዝግጁ ነበር አይደል እንዴ ነበር ርዞ ምናምን ሳይሆን ሁኔታዎች አልተመቻቹም ነበር የባለቤቴ ቤተሰቦች ውጭ ሀገር ነበሩ እንደውም በቃ በጣም ደውለውልኝ ያዝናኑኝ ነበርና የትኛው አክስት ነች እንደዚህ ያሉና በጣም ደስ የሚል ቤተሰብ ነው ያለው ባለቤቴ እናቱም አሜሪካን ስለነበረች መድረስ ስላልተቻለ ነው ጊዜው የተራዘመው ከዛ በኋላ ያው እንትን ስላለ የዛን ጊዜ ነበር የቀለበቱን ፎቶ ምናምን ወጥቶ የነበረው እንጂ ቀድሞ የነበሩ ቅድመ ሁኔታዎች ነበሩ እና አቤል ቶፓዚዮ ፎከስ ስቱዲዮ ዜድ እነሱ ያወጡበት ሰዓት ተደራረበና ነገር ነው እንጂ በጣም ሰላማዊ ትዳር ነው ያለኝ ምንም ረብሻ የለም ያለም እንደው አብራምና ሳሪ ያርገው አሜን